ሰላም ክርስቲያን እህቶቼ፣ ዛሬ ለወንድማችን ጥያቄ እርሱ እንዳለው ከ66ቱ መጽሐፍ ቅዱስ ሳንወጣ ከእመቤታችን ቅድስት ድንግል ማርያም ምልጃ ጋር በተያያዘ አጥጋቢ መልስ የምንሰጥ ይሆናል። ነገር ግን ቪዲዮ ብዙዎቹ ጋር እንዲደርስ እባካችሁ ሼርና ላይክ ማድረጋችሁን እንዳትረሱ። የወንድማችን ጥያቄ ሰምተን እንመለስ። ሻሎም ቅዱሳን፣ ሰላማችሁ ይብዛ። አንድ ጥያቄ ይዤ ወደፊታችሁ ዛሬ መጥቻለሁ። ይህ ጥያቄ ደግሞ ለኦርቶዶክሳውያን ብቻ ነው። ጥያቄውን ሰምታችሁ በትህትና እንድትመልሱልኝ ስል በአክብሮት እጠይቃችኋለሁ። ማርያም አማላጅ ነች የሚል የመጽሐፍ ቅዱስ ክፍል ከ66ቱ መጽሐፍ ክፍል ካመጣችሁልኝ ዛሬው ነው ምንም ያለ ምንም ጥርጥር ሁለት ጋቢ ደርቤ ወደ ኦርቶዶክስ ወደ እናንተ እመጣለሁ። ስለዚህ ከሰማችሁኝ ይህንን ጥያቄ በትህትና እንድትመልሱልኝ። እንግዲህ እንደሰማችሁት ነው፣ የወንድማችን ጥያቄ ግልጽ ነው። ነገር ግን መልሱን ከማስቀመጥ በፊት አንድ ሐሳብ እሱ ወይም አንድ አመለካከት እሱ እንዲቀይር ይጠይቃለሁኝ። ይህ ምንድነው? አንድ ነገር በመጽሐፍ ቅዱስ ቃል በቃል ካልተጻፈ አላምንም አልቀበልም የሚለውን ሐሳብ ብታስተካክል ይሻላል። ምክንያቱም ይህ ሐሳብ ብዙ ስህተቶችን አዝሎ የሚመጣ ሐሳብ አመለካከት ስለሆነ ማለት ነው። ለምሳሌ አንተ በስላሴ አማኝ ነህ፣ ነገር ግን ስላሴ የሚለው ቃል በቃል መጽሐፍ ቅዱስ አልተጻፈም። ሐሳቡ ስላለ ብቻ ትቀበላለህ፣ እኛም እንቀበላለን። ልክ እንደዚያውም የቅዱሳን ምልጃ ቃል በቃል እገሊት ታማልዳለች እገሌ ያማልዳል ተብሎ መጽሐፍ ሳይጠበቅበት ሐሳቡ ግልጽ በሆነ ቋንቋ ተጽፎ እናገኘዋለን ማለት ነው። ቅዱስ ጳውሎስ ስለ ቅዱሳን አገልግሎት በተናገረበት አንቀጹ በሁለተኛ ቆሮንቶስ ምዕራፍ 9 ከቁጥር 14 ላይ ስለ ቅዱሳን ምልጃ ሲናገር ምን አለ? ራሳቸውም ስለ እናንተ ሲያማልዱ ይናፍቃችኋል አለ። ስለ ቅዱሳን በተናገረበት አንቀጹ ማለት ነው። ስለዚህ ቅዱሳን ያማልዳሉ ማለት ነው። ይሄ ብቻ አይደለም። አሁንም ቅዱስ ጳውሎስ ለተወዳጅ ልጁ ለቅዱስ ጢሞቴዎስ ሲመክረው በአንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 እስከ 4 ላይ እንዲህ ብሎ ይናገራል። እንግዲህ እግዚአብሔርን በመምሰልና በጭምተኝነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ምልጃ ምስጋናም ስለ ሰዎች ሁሉ ስለ ነገስታትና ስለ መኳንንት ሁሉ እንዲደረጉ ከሁሉ በፊት እመክራለሁ ይልና ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይሄ ነው ማለት ነው። መልካምና ደስ የሚያሰኝ ምንድነው? አንዱ ስለሌላው መማለዱ ወይም ጸሎት ማቅረቡ መለመኑ፣ ይህ በእግዚአብሔር ዘንድ ደስ የሚያሰኝ ነገር ነው። ስለዚህ አንዳችን ለአንዳችን እንድንማልድ እንድንጸልይ በመጽሐፍ ቅዱስ ተፈቅዶ ነው ያለው ማለት ነው። አይ ይሄ ብቻ አይደለም፣ የቅዱሳን አልፈልግም የማርያም ብቻ ነው የፈለከው ካልክ ይሄው ላሳይ። እመቤታችን ቅድስት ድንግል ማርያም ስታማልድ ያየነውን በዚህ በዮሐንስ ወንጌል ምዕራፍ 2 ከቁጥር 3 ላይ ልንመለከተው እንችላለን ማለት ነው። እዛ ላይ ያለው ቃል ምን ይላል? ወይን ጠጅ እኮ የላቸውም ብላ እመቤታችን ቅድስት ድንግል ማርያም ስለ ዶክማስ ጓዳ ስለ ዶክማስ ጉድለት ወደ ልጇ ወደ ፈጣሪዋ ወደ ኢየሱስ ክርስቶስ ስትማልድ ስትለምን እና ለምነውም ደግሞ የጓዳውን ጉድለት ወደ ሙላት እንዳስቀየረችው መጽሐፍ ቅዱስ በግልጽ ይናገራል ማለት ነው። ስለዚህ ምልጃ ከዚህ ያለፈ ትርጉም የለውም። ስለዚህ ወንድሜ አሁን ሁለት ጋቢ አንፈልግም፣ አንድ ጋቢ ብቻ በቂ ነው። መምጣት ከፈለክና ማመን ከቻልክ፣ አይ አላምንም ካልክ ደግሞ የራስ ጉዳይ። ነገር ግን ቃሉ በትክክል የምልጃን ሐሳብ ቅዱሳን እንደሚያማልዱ እመቤታችን ቅድስተ ቅዱሳን ድንግል ማርያም ደግሞ እንደምታማልድ በግልጽ መጽሐፍ ቅዱስ ያሳያል ማለት ነው። ይህን ቪዲዮ ይባካችሁ ሼር እና ላይክ ማድረግ እንድታደርሱላቸው ይጠይቃለሁኝ። ሰላም እግዚአብሔር ከሁላችሁ ጋር ይሁን።